እሺ ጋይስ እንደምትመለከቱት እዚህ ጋር መጀመሪያ ላይ እዚህ ጋር ዳሽቦርዳችሁ ላይ ለመግባት እዚህ ጋር ታይም ባክስ የምትለዋን ከላይ ፕሮፋይሏን እዚህ ጋር አንድ ጊዜ ትነካቷላችሁ። ሶ ልክ እንደዚህ ትነኩት ቀጥታ ወደ ሆም ፔጅ ያስገባችኋል ማለት ነው። እንደምታዩት እዚህ ጋር ዊክሊ ቼክ ሊስት አለ ማለት ነው። እዚህ ጋር ራሱ ብዙዎቻችሁ እየወሰዳችሁ አይደለም። እዚህ ጋር በየቀኑ ስትገቡ እዚህ ዌብሳይት ላይ በየቀኑ ስትገቡ ራሱ አውቶማቲካሊ ሰሌክት እያደረገ እንደምታዩት 0.1 0.03 0.05 እያለ እስከ 0.05 ድረስ ይሰጣችኋል ማለት ነው። እንደምታዩት እኔ አሁን ፕሮግረሲ እንደምታዩት ከአምስት ሁለት ይለኛል። ሶ ይሄኛውን ኮምፕሊት ሳደርግ እዚህ ጋር 0.05 ይሰጠኛል ማለት ነው። እኔ አሁን ለምሳሌ እዚህ ጋር $3 ደርሻለሁ። ይሄኛውን ቀጥታ ዊዝድሮ ማድረግ እችላለሁ ማለት ነው። እንዴት አድርጋችሁ ዊዝድሮ እንደምታደርጉ ሌላ ቪዲዮ አሳያችኋለሁ ማለት ነው። አሰራሩ እንዴት ነው ደግሞ ያልገባችሁ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ማንኛውም ጥያቄ ካላችሁ ደግሞ እዚህ ኮመንት ላይ ማስቀመጥ ትችላላችሁ። ሶ አሁን መሳያችሁ ስትሪክ እንዴት እንደምታደርጉ ነው። ሶ እዚህ ጋር 3.7 ተነኩና እዚህ ጋር እርን የምትለዋ ጋር ትወርዳላችሁ። ወደዚህ እርን የምትለዋ እዚህኛዋን አንድ ጊዜ ትነኳታላችሁ። እንደምታዩት እዚህ ጋር ወርታችሁ ታደርጉና መጨረሻ ላይ እንደምታዩት እዚህ ጋር ዴይሊ ስትሪክ ሚል ተጨምሯል ማለት ነው። እነዚህ ይሄኛውንም ያላያችሁት ካላችሁ እዚህ ጋር ሃወርሊ ክራውን የሚለው ነክታችሁ እዚህ ጋር እድላችሁን ትሞክራላችሁ ማለት ነው። እዚህ ጋር ክሌም ጌት ክራውን የምትለዋን ጌት ነካላችሁ። እድለኛ ከሆናችሁ ታገኛላችሁ ማለት ነው። እናንተ እየገባችሁ በየሳተው ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እስከ $2 አካባቢ በዚህኛው ማግኘት ትችላላችሁ። ነገር ግን ዛሬ ማሳያችሁ እኔ ታክታችሁ በየቀኑ ስትሪካችሁን ክሌም እንደምታደርጉ ነው ማሳያችሁ። እዚህ ጋር ዴይሊ ስትሪክ አለ። ትነካላችሁ። እንደምታዩት እኔ ዴይ 2 ስትሪክ አድርግቻለሁ ማለት ነው። ሶ ዴይ 3 ላይ እየመጣችሁ እኛው ስትነኩ አሁን ዴይ 2 ላይ ነው ያለው። ዴይ 3 ስትነኩ ቀጥታ ክሌም ያደርግላችኋል እና እንዲህ እያደረጋችሁ እዚህ ጋር ስትደርሱ ወደ 91 ስትደርሱ አጠቃላይ ወደ $71 አካባቢ ክሌም ታደርጋላችሁ ማለት ነው። ነገር ግን ለምሳሌ አሁን እዚህ ጋር ለምሳሌ ዴይ 10 ድረስ የሄዳችሁትን በአንድ ጊዜ ክሌም ማድረግ ትችላላችሁ። የዛሬውን ቀጥታ ባላንሳቸው ላይ አድ ስለሚያደርገው ዊዝድሮ ማድረግ ትችላላችሁ። ሶ እዚህ ጋር እየመጣችሁ ቼክ ኢን የምትለዋን ስትነኩ ዴይ 3 ክሊክ ያደርግላችኋል ማለት ነው። ለምሳሌ ነገ እዚህ ጋር ቼክ ሪን የምትለዋን ትበራለች ነገ። ሶ ዴይ 3 ክሌም አደርጋለሁ ማለት ነው። ነገር ግን ይሄኛውን ሁሉ ለምሳሌ እዚህ ራሱ ደርሳችሁ ለምሳሌ እዚህ ጋር ወደ 30 ወይም ደግሞ ወደ 40 ወይም ደግሞ ወደ 50 ራሱ ደርሳችሁ አንድ ቀን ሚስ ብታደርጉ እንደገና ከአንድ ይጀምርባችኋል ማለት ነው። ስለዚህ ሁላችሁም ሚስ ሳታደርጉ ሁሉንም ክሌም ታደርጋላችሁ ማለት ነው። ስለዚህ እዚህኛው ቴሌግራም ቻናል ላይ ደግሞ ሁላችሁም እንዳትረሱት ይህን ቻናል ፒን ታደርጉትና አዲስ የከፈትነው ቻናል ማለት ነው። ይህን ቻናል ፒን ታደርጉትና ከዛ በኋላ በየቀኑ እኔ ዴይሊውን እዚሁ ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። ቀጥታ በሊንኩ እየገባችሁ ክሌም ታደርጋላችሁ ማለት ነው። ፒስ አውት።